እሺ ይሄ ደግሞ እንግዲህ ቻርት ላይ ለማየት ያክል ይሄ ቢትኮይን USD ቻርት ላይ ለማየት ያክል በጥቂቱ የኦርደር ብሎክ እና ሰፕላይ ኤንድ ዲማንድ ዞኖችን ለማየት ያክል ለምሳሌ እዚህ ጋር እንደምናየው በግልጽ ይታያል ማለት ነው። እንግዲህ ቢሪሽ ኦርደር ብሎክ የምንላቸው ላስት ካንድል ኦፍ ቢሪሽ ብለን ያልነው ነውና ዴፊኒሽኑ ላይ ላስት ካንድል ኦፍ ቡሊሽ ያልነው ለቢሪሽ ኦርደር ብሎክ ያገለግላል። ለምሳሌ እዚህ ጋር የምታዩት ላስት ቡሊሽ ካንድል እንግዲህ ኦርደር ብሎካችን ነው ለቢሪሽ ማለት ነው። ለቢሪሽ ኦርደር ብሎክ ያገለግላል ማለት ነው። ስለዚህ ፕራይሱ ተደጋግሞ እዚህ ኦርደር ላይ የመጣ ወደ ቢሪሽ ዳይሬክሽን ይሄዳል ማለት ነው። ስለዚህ ይሄኛው ኦርደር ብሎክ ነው ማለት ነው። ቢሪሽ ኦርደር ብሎክ ነው ማለት ነው። ሌላኛው ደግሞ እዚህ ጋር ቡሊሽ ደግሞ ካየን ደግሞ ላስት ቢሪሽ ካንድል የቡሊሽ ካንድል እንደሚባል እንግዲህ ዲፋይን አድርገናል። እንግዲህ በዚህኛው ሬንጅ ላይ በዚህኛው ሃይ እና ሎ ሬንጅ ላይ እንግዲህ እዚህ ጋር የምናየው ላስት ቢሪሽ ካንድል እንግዲህ የቡሊሽ ኦርደር ብሎክ መሆን ይችላል ማለት ነውና እዚህ ጋር እንደምናየው እንግዲህ ይሄ ቡሊሽ ኦርደር ብሎካችን ነው ማለት ነው። ቡሊሽ ኦርደር ብሎካችን ነው። ስለዚህ ይሄኛው ዞን ሰፕላይ ዞን ነው። ይሄ ከላይ የምታዩት ይሄ ዞን ሰፕላይ ዞን ነው። እንግዲህ ይሄኛው ዞን ደግሞ ዲማንድ ዞን ነው ማለት ነው። ዲማንድ ዞን ነው። ያ ማለት ምንድነው? ሰፕላይ ዞን ላይ የሻጭ ወይም የሴሊንግ ኢንተረስት ነው ያለው። ዲማንድ ዞን ላይ ደግሞ የባይንግ ኦርደር የባይንግ ኢንተረስት ነው ያለው ማለት ነው። ስለዚህ ይሄኛው ዞን እንግዲህ ሰፕላይ እና ዲማንድ ብለን ለመለየትም እንችላለን ማለት ነው፣ ልክ እንደምናየው። ስለዚህ ማርኬቱ እንደምታዩት ወደ ላይ ወጥቶ እዚህ ዞን ላይ ከተደረሰ በኋላ እዚህ ጋር የሴለሮች ኢንተረስት ነው ያለው። ስለዚህ ከዚህ ዞን ላይ ወደ ታች መጣ፣ እዚህ ጋር ሌላ ኦርደር ብሎክ ፈጠረ። ከዚህ ዞን ተመልሶ ወደ ላይኛው ወደ ቢሪሽ ኦርደር ብሎክ መጣ። ከዚህ ኦርደር ብሎክ ተመልሶ መጥቶ እዚህ ኦርደር ብሎክ ነው እንግዲህ ገብቶ የወጣው ማለት ነው። ማለት እዚህ ጋር የባየሮች ኦርደር አለ። ስለዚህ ይሄኛው ዲማንድ ዞን ነው። ዲማንድ የመግዛት ፍላጎታቸው እዚህ ጋር የሚያሳዩበት ኦርደር ፍሎ እንደሚነግረን እዚህ ጋር መግዛት ፍላጎት ነው ያላቸው። እዚህ ጋር ደግሞ እዚህ ዞን ላይ ደግሞ የመሸጥ ሴል ማለት የመሸጥ ፍላጎት ነው ያላቸውና ስለዚህ ይሄኛው ሰፕላይ ነው፣ ይሄኛው ዲማንድ ነው። እዚህ ጋር ያሉት ደግሞ ላስት ቢሪሽ እና ቡሊሽ ካንድሎች የኦርደር ብሎክ ወይም ደግሞ እዛ ፕራይስ ዞን ላይ ኢኒሽኖቹ የመሸጥና የመግዛት ኦርደራቸውን የሚያስቀምጡበት ኤሪያ ነው ማለት ነው። ልክ ከሰፖርት ኤንድ ሬዚስታንስ ጋር ያገናኘ ነው። ለዚህ ነው አሁን ይሄ ከስር ያለው ሰፖርት የምንለው ላይን ነው። ሰፖርት ላይን ነው። ሰፖርት የሚያደርገው ነው እንግዲህ ማርኬቱ መጥቶ እዚህ ሰፖርት ከነካ በኋላ ወደ ላይ ስፓይክ ያደርጋል። ከእንደገና ደግሞ እዚህ ጋር ይሄኛው ሰፖርት ሲሆን ይሄኛው ደግሞ ሬዚስታንስ ይሄኛው ደግሞ ሬዚስታንስ ቦታ ነው ማለት ነው። ስለዚህ ሬዚስታንስ ቦታ ላይ ሲደርስ እንግዲህ ወርታች ይመለሳል። ሰፖርት ጋር ደርሶ ደግሞ ወደ ላይ ይሄዳል ማለት ነው። እዚህ ጋር ልክ እንዳየነው ደግሞ ሰፕላይ ኤንድ ዲማንድ ዞን ያልናቸውም ልክ እንደዛው ይሰራል ማለት ነው። ኦርደር ብሎኮችን ለምንድን ነው የምንፈልጋቸው? እንግዲህ ለኢንትሪ እና ለታርጌት ነው የምንፈልጋቸው ማለት። ስለዚህ ማርኬቱ እዚህ ጋር ከፌር ቫልዩ ጋፕ ጋር ከሊኩዊዲቲ ሌቭል ጋር ከሌሎች ሴናሪዎች ጋር አንድ ላይ ከመጣልን ለኢንተሪም ስለምንጠቀመው እዚህ ሰፕላይ ዞን ላይ የሴል ኦርደር እንፈልጋለን። ዲማንድ ዞን ላይ ደግሞ ዲማንድ ኦርደር ብሎካችንን ካወቀ ነው እዛ ደግሞ የቡሊሽ ወይም ደግሞ የባይ ሴታፕ እንፈልጋለን ማለት ነው። እንግዲህ በሁሉም በአብዛኛው ማለት ይቻላል በማርኬቶች ላይ እነኚህ ሴናሪዎች አሉ ማለት ነው። ስለዚህ ሰፖርት ኤንድ ሬዚስታንስ ዲማንድ ሰፕላይ እንግዲህ የማይቀሩ አብረው የሚጓዙ ነገሮች ናቸው ማለት ነው። ስለዚህ ሁሉ ማርኬት ላይ ቼክ ማድረግ እንችላለን ማለት ነው። ለምሳሌ ይሄ የምናየው እንግዲህ GBP/USD የፎሬክስ ከረንሲ ነው ለምሳሌ። ስለዚህ እዚህ ላይ ማየት እንችላለን። ይሄኛው ኤሪያ እንግዲህ ይሄኛው እዚህ ጋር የምናየው ፕራይስ ሌቭል የሬዚስታንስ ወይም ደግሞ የሰፕላይ ዞን ነው ማለት ነው።
ይሄኛው ከስር ደግሞ የምናየው ደግሞ የሰፖርት ወይም ደግሞ የዲማንድ ዞን ነው ማለት ነው። ስለዚህ ማርኬቱ እዚህ ዞን ላይ ሲመጣ ወደ ሰፕላይ ይሄዳል። ከሰፕላይ ደግሞ መጥቶ ወደ ዲማንድ ዞን ይመጣል ማለት ነው። ስለዚህ ሁለቱ ጋር ያለው ኦርደር እንደ ኦርደር ፍሎ ስናየው ሁለቱ ጋር ያለው የሻጭና የገዢ ወይም የሴሊንግ ኢንተረስት እና የባይንግ ኢንተረስት ነው ሁለቱ ዞን ላይ የምናየው ማለት ነው። ስለዚህ እንደ ኦርደር ብሎክ ደግሞ ማውጣት ከፈለግን ላስት ቢሪሽ ካንድል እንደምናየው ኦርደር የተቀመጠበት ብሎክ ነው ማለት ነው። ይሄ ኦርደር ብሎክ ብለን እንደምናወጣው ማለት ነው። ላስት እነኚህ ካንድሎች ኦርደር ብሎኮች ናቸው ማለት ነው። ቡሊሽ ኦርደር ብሎክ እና ቢሪሽ ኦርደር ብሎክ ብለን እንደምንለያቸው ማለት ነው። ስለዚህ እነኚህ ኦርደር ብሎኮች እንግዲህ ኢንትሪ ለማስገባት ደግሞ ታርጌት እና ስቶፕ ሎስ ለማስቀመጥ የሚጠቅመን ኤሪያ ነው ማለት ነው። ስለዚህ የትኛውም ማርኬት ላይ እንደዚህ ሰፖርት ኤንድ ሬዚስታንስ ወይም ደግሞ ዲማንድ ኤንድ ሰፕላይ እና ኦርደር ብሎኮች የኦርደር ፍሎውን የሚነግረን ነው ማለት ነው። ማርኬቱ ሴለር እና ባየር ኢንተረስታቸውን የምናውቅበት ዴፊኒሽኑ እንዳልነው የኢንስቲትዩሽናል ትሬደሮች ቢሄቪየራቸውን እዚህ ላይ ማድረግ የፈለጉትን አክት በማርኬቱ ላይ ማሳደር የፈለጉትን ተጽዕኖ የምናውቅበት ሜትድ ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ በሁሉም የማርኬት ቢሄቪየር ላይ ይሄንን ኤሪያ ማውጣት እንችላለን ማለት ነው፣ ወይም ደግሞ አይደንቲፋይ ማድረግ እንችላለን። ነገር ግን አንድ እዚህ ላይ ማሳስባችሁን ነገር ኤቭሪ ሙቭመንት ላይ በእንደዚህ በሰፖርት ኤንድ ሬዚስታንስ ወይም በኦርደር ብሎክ ኢንተሪ ሁሉም ቦታ ላይ አንገባም ማለት ነው። ምክንያቱም እነኚህ ኦርደር ብሎኮች ፌል ይደረጋሉ ወይም ብሬክ ይደረጋሉ። ላይክ እንደዚህ በእነዚህ አይነት መልኩ ብሬክ ይደረጋል። ምክንያቱም እኛ ቀድመን የሊኩዊዲቲ ስፍራ የሊኩዊዲቲ ቦታ አይደንቲፋይ ካላደረግን በስተቀር እነኚህ ኤጆች ሊኩዊዲቲ ኤጆች ናቸው ማለት ነው። ያ ማለት ምንድነው? እዚህ ጋር ሰፕላይ ዞን ነው። ስለዚህ እዚህ ጋር ሴል የሚገቡ ሰዎች አሉ፣ ከላይ ስቶፕ ሎስ ያስቀምጣሉ፣ ሴል የሚገቡ አሉ፣ ከላይ ያስቀምጣሉ። ስለዚህ ይሄ ቦታ ሊኩዊዲቲ ቢልድ የተደረገበት ቦታ ነው ማለት ነው። ስለዚህ ሰፖርት ኤንድ ሬዚስታንስ ወይም ዲማንድ ዞኖቹን ወይም ደግሞ ሰፖርት ሬዚስታንስ ወይንም ዲማንድ ሰፕላይ ዞን ኢቭን እንደውም ኦርደር ብሎክን ተጠቅመን ኢንትሪ መግባት ከፈለግን እነኛን ኮንፈርሜሽኖች ማየት አለብን። አንደኛ ሊኩዊዲቲ ግራፕ መደረጉን ማየት አለብን። ምክንያቱም ሊኩዊዲቲ ግራፕ ከተደረገ በኋላ እኛ ብንገባ ቀጣዩ ሊኩዊዲቲ ኤሪያ ላይ ነው ፎከስ ማድረግ ያለብን ማለት ነው። ላይክ እንደዚህ ለምሳሌ እዚህ ጋር እንደምናየው ይሄን ኤሪያ እና ይሄ ኤሪያ ሊኩዊዲቲ ኤሪያ ነው። ይሄ ኢኳል ሃይ ነው፣ ኢኳል ሎ ነው፣ ሰፕላይ ዞን ነው፣ ዲማንድ ዞን ነው። ስለዚህ እነኚህ ሁለቱ ቢውልድ የተደረጉት ለሊኩዊዲቲ ስለሆነ የነኚህ ሊኩዊዲቲ ግራፕ ከተደረገ በኋላ ኢንተሪ ብንገባ የተሻለ ዊን እናደርጋለን ማለት ነው። ለምሳሌ እነኚህ ሁለቱ ላይ ኢንተሪ ከምንገባ እነኚህ ሁለቱ ሊኩዊዲቲ ከተወሰደ በኋላ ልክ እንደዚህ እነኚህ ሊኩዊዲቲ ከተወሰደ በኋላ ላስት ቡሊሽ ካንድል ምንድነው ብለናል? የቢሪሽ ኦርደር ብሎክ ነው። ስለዚህ እዚህ ኦርደር ብሎክ ጋር የኢንተሪ መጥቶልናል። ስለዚህ ይሄን ኦርደር ብሎክ ተጠቅመን ኢንተሪ ብንገባ እስከ ሊኩዊዲቲ ሌቭል ጋር ድረስ ብንገባ የማሸነፍ እድላችን ከፍ ያለ ነው ማለት ነው። የማሸነፍ እድላችን ከፍተኛ ነው ማለት ነው። ምክንያቱም ይሄ ቦታ ምንድነው? ኦርደር ብሎክ ስለሆነ ማለት ነው። የምን ኦርደር ብሎክ? የቢሪሽ ኦርደር ብሎክ እዚህ ጋር ስላለ ላስት ቡሊሽ ካንድል እንዳልነው ዴፊኒሽኑ። ስለዚህ ታርጌት ያደረግነው ማንን ነው? እዚህ ጋር የነበረውን ሰፖርት ዞን። ምክንያቱም እዚህ ጋር ኢኳል ሃይ ስለፈጠረ እዚህ ጋር ኢኳል ሎ ስለፈጠረ ይሄን ቦታ ታርጌት ማድረግ እንችላለን ማለት። ስለዚህ ይሄኛውን ኢኳል ሃይ እና ይሄንን ኢኳል ሎን መጥቶ ሊኩዊዲቲ መጥቶ ግራፕ አድርጎታል ማለት ነው። ስለዚህ ኢንተሪ ስንገባ በጥንቃቄ መግባት አለብን ማለት ነው። ይሄ ሰፖርት እና ሬዚስታንስ ዞኖች ላይ ሊኩዊዲቲ እንዳለም ማወቅ አለብን። ስለዚህ በዚህ ሴናሪዮ ላይ ለማየት የሞከርነው ምንድነው? ዲማንድ እና ሰፕላይ ዞን ኦርደር ብሎኮችን እና እንዴት ኢንተሪ መግባት እንዳለብን ወይም ደግሞ ለኢንተሪ መጠቀም እንዳለብን ስማርትሊ ነው መጠቀም ያለብን። ኢንተሪውን እንግዲህ ለኢንተሪ እንዴት መጠቀም እንዳለብን ያየ ነው። በእንደዚህ አይነት መልኩ ኦርደር ብሎኮችን እና ሰፖርት ኤንድ ሬዚስታንስ ዞኖችን
አይደንቲፋይ ማድረግ እንችላለን ማለት ነው። እንግዲህ በዚህ ቪዲዮ ላይ ብዙ ሀሳብ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ላይ እስክንገናኝ ድረስ ሁላችሁም በያላችሁበት ሰላም